ኢትዮጵያ ያላችሁ ወንዶች ሰርታችሁ አትበሉም ወይ? እንዴት አረብ ሀገር ውስጥ ይሁሉ ተሰቃይተው ከሚበሉ ሴቶች ገንዘብ ትለምናላችሁ? እንዴትስ እዚህ ያላችሁ ሴቶች እዛ ባሌ ብላችሁ ወንድሜ ብላችሁ ገንዘባችሁን ትልካላችሁ ብላ ስትመክረኝ ልብ ተስፋ እስከለ ብስራት ያዘለ ቀናለ አልሐምዱሊላህ አልሐምዱሊላህ መስጋና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላማችሁ በያላችሁበት ይብዛልኝ። ኢትዮጵያ ሀገራችንን አላህ Subhanahu Wa Ta'ala ከመጥፎ ነገር ሁሉ ይጠብቅልን። እኛንም በሰላም ለሀገራችን ያብቃን። በስደት ላይ ያለነው በሙሉ በሰላም በጤና አላህ ለሀገራችን ያብቃን። አሜን ብያለሁኝ። አሜን በሉ እናንተም። ሳውዲ አረቢያ ላይ ላላችሁ ሰሞኑን ባለው ተፍቲሽም ሆነ ከዛ በፊት እስር ቤት ውስጥ ሆናችሁ ለምትሰቃዩ ወንድሞቼ ሰሞኑን ባለውም ተፍቲሽ ታፍሳችሁ ወደ እስር ቤት የገባችሁ ወንድሞቼ አብሽሩ፣ አላህ ከእናንተ ጋር ነው። አላህ ይጠብቃችሁ፣ አላህ ይፈርጃችሁ፣ በሰላም ለሀገራችሁ ያብቃችሁ። ምን ያህል ጭንቅ እንደሆነ እናውቃለን፣ እያየን ነው ሚዲያ ላይ። እውነት ለመናገር ልባችን ከእናንተ ጋር ነው። አብሽሩ፣ በዱዓችን ከእናንተ ጋር ነን። አይዟችሁ፣ አላህ አሁንም ከዚህ ጭንቅ ፈርጇችሁ ሀገራችሁ ገብታችሁ የምናይበትን ቀን አላህ ቅርብ ያድርግልን። በዚሁ አጋጣሚ ደግሞ ባሎቻችሁ ወንድሞቻችሁ ታስረውባችሁ የምትሰቃዩ እህቶቼ አላህ ጽናቱን ይስጣችሁ፣ አላህ ይፈርጃችሁ። ካላችሁበት ጭንቅ አብሽሩ፣ እናንተም አይዟችሁ፣ ኸይር ነው፣ ሁሉም ነገር ለኸይር ነውና ኢንሻአላህ አብሽሩ ማለት ፈልጋለሁ። በመቀጠል ዛሬ የመጣውበት ርዕስ ሳሚና ማሜ ናቸው። በመጀመሪያ ለቻናሌ አዲስ የሆናችሁ ካላችሁ ዛሬ ገና ወደ ቻናሌ የመጣችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ አላዝጋችሁም። ግን ፍቃደኛ ከሆናችሁ ብትሆኑና ቋሚ ቤተሰቤ ብትሆኑ ላይክ ብታደርጉ ደስ ይለኛል። ያ መብታችሁ እንደሆነ አምናለሁኝ ማለት ነው። ምንድነው መሰላችሁ ማታ አንድ ቪዲዮ ማሜ ለቁ ነበርና ከዛ በፊት የሳሚን አላየውምና ማሜ ስለ ሳሚ ተናዶ ሲያወራ ምናምን ነገር ሰምቼ ሳሚ ምን ቢል ነው ብዬ ወደ ሳሚ ቤት ሄጄ ነበርና ማሜ ወደ ኢትዮጵያ ከገባ በኋላ መኪና ገዝቶ ኮንትራት ከአረብ ሀገር የሚሄዱ ሴቶችን በኮንትራት አስይዟቸው ወደ የቤት ከኤርፖርት አንስቶ ቤታቸው ድረስ ይወስዳቸዋልና ሳሚ ደግሞ ይህንን ነገር በመቃወም ነበር ቪዲዮ የሰራው። በእርግጥ ስሙ አልጠራ ምናምን ብሎ ነበረ። ሳሚም በጣም በመልካም ነገር የምናቀው ከመዳም ጋር ተጣልታ አንዲት የኔ ቢጤ ምስኪን ሰራተኛ ውጭ አውጥታ ከተጣለች ሄዱ እንደ ወንድም አንስቶ ስራ ፈልጎ የሚያስገባት መግባት ወደ ሀገሯ ካለባትም እንድትገባ የሚረዳት ታማ በየሆስፒታሉ ስትማቀቅ አንዳንዴ ሄዶ የሚያያት በተለያዩ ሁኔታዎች ስንሰቃይ ብቻ ድምጽ የሚሆንልን ከኤምባሲ በፊት ቀድሞ የሚደርስልን ወንድማችን እንደሆነ የአደባባይ ሚስጥር ነው። ሁላችንም እናውቃለን ሳሚ ለስደተኞች ድምጽ እንደሆነ ማለት ነው። በዛው ልክ ደግሞ ሳሚ ሰው ነው፣ አይሳሳትም ማለት አይደለም። ጥሩ ነገር እንደሚሰራ ሁሉ መጥፎ ነገርም ይሰራል። አው የአረብ ሀገር ሴቶችን እንዲህ እንደሚተባበረው ሁሉ አንዳንድ ጊዜም ቅስማቸውን የሚሰብር ነገር ይናገራል። ቢደወልለት እርዳታ ፈልጋችሁ የተለያየ ነገሮችን ያደርጋል። ይሄም ደግሞ ደካማ ጎኑ ነው ብለን እንወስዳለን። ግን በትንሽ መጥፎ ነገር ብዙ ጥሩ ነገሮችን መሸፈን ወይም ደግሞ ማራከስ አልፈልግም። ሆኖም ግን እኔ አሁን በቀጥታ ማውራት የምፈልገው ስለማታው የማሜ ጉዳይ ነውና ማሜ ይሄንን ነገር ይሰራል፣ ኮንትራት ይሰራል እንዳነገርኳችሁ። ይሄንን ነገር ደግሞ እንደ ወንጀል አድርጎ ሳሚ አቅርቦት ነበረ። የሆነ ዘራፊ አስመስሎት፣ ሌባ አስመስሎት። እኔ እንደዛ ነው ማሜን መጀመሪያ ሳልሰማ ሳሚን ብሰማው ኖሮ ምን እንደሆነ ስለማላቅ በቃ የሆነ ዘረፋ ያካሄደ እስኪመስለኝ ድረስ ነበር የሚሄደው ማለት ነው። ሆኖም ግን ትክክል አይደለም። ሳሚ ሲናገር የነበረው በ200 ብር ደስ የሚኬድበትን መንገድ ማሜ በ7000 ብር ይወስዳልና ይሄ አንድ ሃይማኖት ካለው ሰው የሚጠበቅ አይደለም፣ ትክክል አይደለም። እንደ ዘረፋ ነው። በቃ አላ በጣም ያንቋሸሸ ትንሽ ዩቲዩበር እኔው እንደዚህ ያሳድጌ ምናምን። በነገራችን ላይ ሰሞኑን ማሜ ቪዲዮ ሰርቶ የሱ እዚህ ጋር ለመድረስ ያንተ አስተዋጽኦ እንዳለበት ተናግሮ አመስግኖሃል። ሀቅ ለመናገር እኛ ሀበሾች ስንባል ትንሽ የተሻለ ነገር ሌላ ሰው ሲያደርግ እንቀናለን፣ ምቀኞች ነን መሰለኝ። አሁን ማሜ ትንሽ የሚባል አይደለም። ሀቅ ለመናገር እውነት እንናገር ሳሚ አሁን ካንተ ቪው የማሜ ቪው ይሻላል። ሀቅ እውነት እንነጋገር ከተባለ አሁን ማሜን ትንሽ የምንለው ትንሽ ዩቲዩበር የምንለው አይደለም፣ እኛ ነን እንጂ
የማያድግ ጥጃ ይሆን ነው እንጂ ማሜ ማሻላ ከኛ ጋር የጀመረው ከኛ ጋር ሲደማመር ነበረ። ያንን አልፎ ማሻላ አሁን 100 ሰብስክራይበር ቤት ተጠግቷል። ባለፈው ለእናንተ ምስጋና የሰራ ጊዜ 70 ምናምን ሺህ እንደተጠጋ ተናግሮ ነበር። አሁን በደንብ ሊሄድ እንደሚችል እገምታለሁኝ። እና አሁን ማሜን ትንሽ ብለን የምናጣጥለው ወይም ደግሞ የምናናንቀው አይደለም። ጥሩ እየሄደ ነው። ማበረታታት ነው ያለብን እንጂ መልካም እንዲህ የሚሰሩ ሰዎችን የሚሰሩ ወንድሞቻችንን የሚሰሩ እህቶቻችንን ማበረታታት ነው እንጂ ትንሽ የሆነ ቀድሞን ሲሄድ ጠልፎ ለመጣል የምንሄደው ሂደት የእውነት ለመናገር ያስተዛዝበናል። ትክክል አይደለም። የሆነ ዘራፊ አድርገ ነበር ስትናገር የነበረው። ልክ ልትሆን ትችላለህ። በባስ ሲሄዱ ከአዲስ አበባ ደሴ ድረስ በ200 ብር ሊሄዱ ይችላሉ። ግን ዘና ብለው አይደለም፣ በጣም ዋጋ ከፍለው ነው። እኔ ባጭሩ ከአንድ አመት ምናምን በፊት ኢትዮጵያ ገብቼ ነበረና ደሴ አይደለሁም እኔ፣ በጣም ቅርብ ነው ደሴ ማለት በአይሮፕላን ሁላ የምትሄዱበት ሀገር ነው። እኔ ስለ ደሴ መንገድ ብዙ ባላቅም ግን በጣም ሩቅ እንደሆነ አውቃለሁኝ። እኔ ወደ ዝዋይ ወደ ቡታጀራ አካባቢ ነው፣ ቅርብ ነው ለኔ ማለት ነው። በዝዋይ ወይም በቡታጀራ ከሄድኩኝ ቅርብ ነው። ለዛ ከቦሌ አንስቶ ማለት ነው ከቦሌ አንስቶ እስከ መናኸሪያ ድረስ መናኸሪያ ለዛም ውስጥ ድረስ አያስገቧችሁ። መናኸሪያ እዚህ አካባቢው ላይ በሩ ላይ ከደረሰ በኋላ ያወርዷቸዋል። እስከ መናኸሪያ ውስጥ ድረስ ደግሞ እቃችሁን ይዛችሁ ለመግባት በጣም ከባድ ነው። ወላሂ በጣም ሰዓብ ነው። ኮንትራት ካልሆነ እንደዚህ ቦታው ላይ አንድ ቦታ እየወረዳችሁ ሌላ ቦታ እየተሰቀላችሁ እቃ ይዛችሁ በጣም ከባድ ነው። እውነት ለመናገር እንዲህ በቀላሉ ዘና ብለሽ ትሄጃለሽ ምናምን እንደሚባለው አይደለም። በባስ ለመሄድ ባጭሩ ነው ስነግራችሁ ከቦሌ እስከ መናኸሪያ ድረስ 900 ብር ነው የከፈልነው። ብቻዬን አልነበርኩም፣ 4 ነበርን፣ እቃ ነበረ 4 ነበርን ስላችሁ ወንድሜና አባቴ ከኔ ጋር ነበሩ። ከኔ ጋር 3 አንድ እህታችንም ቤተሰቦቹ አልነበሩም። ከኔ ጋር ከቦሌ ወጣ ነበርና የኔና የሷ እቃ አንድ ላይ ወደ 4 ሻንጣ እና 4 ሰው በአጠቃላይ ቦሌ ድረስ ከቦሌ ኤርፖርት አንስቶ ከቦሌ ኤርፖርት አንስቶ እስከ መናኸሪያ ድረስ 900 ብር ነው ያስከፈለን ማለት ነው። አስቡት እንግዲህ ከዚች ድረስ። በእርግጥ ከዛ በኋላ ወደ ሀገራችን የምንሄደው 67 ብር ብቻ ነው የከፈልኩት ለባሱ ማለት ነው፣ ለእቃው ሳይጨምር። ከዛ ደግሞ እዛ ወስዶ ካራገፈን በኋላ እንደዚህ ሀገር አስፋልት እንዳይመስላችሁ ኢትዮጵያ። እንግዲህ እዚህ ብዙ ስንቀመጥ የኢትዮጵያን ሁኔታ እንረሳዋለንና ልክ መናኸሪያው ደግሞ የከብት በረት ነው የሚመስላችሁ። ክረምት ነበር ሄድኩት። ጭቃው ብትሉ አስፓልት የለ፣ እንደፈለጋችሁ አሽከርክራችሁ አትገቡም። እዚህ ጋር ድንጋይ እዛ ጋር ድንጋይ፣ ሻንጣይን እንዳለ አበለሻሽቶ ጭቃው። በዛ ላይ ደግሞ እንጭናለን የሚሉት በግድ ነው ማለት ነው። ወንድሜ ያለ አባቴ ያለ ሻንጣ አንስተው መኪና ውስጥ ማስገባት ከባድ ነገር ባይሆንም አባቴና ወንድሜ በቆሙበት በግድ ነው የሚጭኑት። መብት የላችሁም። የራሴ ሻንጣ ጭናለሁ ብር አልከፍልም ማለት አትችሉም። ውስጥ ድረስ ለማስገባት እንደዛው ገና ወደ 100 ምናምን ብር ነው የከፈልኩት። እዛ ምንድነው የሚባለው መናኸሪያ አካባቢ ላይ መናኸሪያ ውስጥ ሳያስገባኝ ግቢው አካባቢ ላይ ስላወረደኝ ማለት ነው ውስጥ ድረስ ሻንጣዬን ወደ 100 ብር ነው ያስጫንኩት። ከዛ በኋላ ደግሞ ውስጥ ከገባን በኋላ በደግ አድርጎ ባስኪስ ውስጥ ብቻ ለማስገባት ራሱ ለአንድ ሻንጣ ከ50 ብር እስከ 80 ብር ነው፣ ከ30 ብር እስከ 50 ብር ብቻ እንደዛ ነገር ነው ያስከፈሉ ለአንድ ሻንጣ። እሱንም በግድ ነው። እኔ አሁን ቤተሰቦቼ እንደነገርኳችሁ ከኔ ጋር ናቸው። አንስቶ መጫን ይችሉ ነበር፣ እኔም መጫን እችል ነበር የራሴን ሻንጣ። ግን እሺ አይሉ። እዛ ጋር የኛ ስራ ይሄ ነው፣ ለዚህ ስራ ነው እዚህ የቆም ነው ይላሉ። የሆነ ጋንግስተሮች አሉ እዛ የሆነ የሚሰሩ አሉ፣ እዛ ውስጥ የሚሰሩ አሉ፣ የሚጭኑ የሚረትቡ ምናምን አሉና እነሱ በግድ ነው የሚጭንላችሁ። ከዛ በኋላ ደግሞ ምንም ሰላም ሆናችሁ አትሄዱም። እንደምታውቁት 2 ሰው መቀመጥ ባለበት ቦታ ላይ 3 4 ሆናችሁ ትቀመጣላችሁ። ብቻ እኔ እንጃ ወላሂ እንደ ኮንትራት በሰላም ትገባላችሁ ብዬ ነው የማስበው። እና ይሄን ያህል የሚጣጣል አይደለም። በእንትን መሄድ በኮንትራት መሄድ ይሄን ያህል ብር በላ ምናምን የሚያስብል አይደለም። በእርግጥ ማሜ ደግሞ ስራዬ ብሎ እስከያዘ ድረስ መብቱ ነው። እንኳን 7000 ብር 17000 ብር መጠየቅ መብቱ ነው። ይሄንን እንደ ሌባ እንደ ማጅራት መቺ መናገር አያስፈልግም ማለት ነው። ሳሚ ትክክል አይደለም። የሚሰራ ሰው ስታበረታታ ነበር የምናውቀው። እንዲገዝ ስታጣጠል ወይም ደግሞ የሚሰራን ሰው ገበያ ለመዝጋት እንዲስትሆን የእውነት ባንታ አያምርም፣ ትክክልም አይደለህም። ስራ እስከሆነ ድረስ አንተም እኮ እዚህ ካርጎ ስትሰራ አንተ በሚያዋጣህ ነው እንጂ ጠይቀህ የምትሰራው እነሱ በሚያዋጣቸው አይደለም የምትጨንላቸው። ምክንያቱም ስራ ነዋ። ሁሉም ሰው የሚሰራው ዛሬውን ጎሮሮውን ለመድፈን ነው። ለመኖር እየሰራ ያለ ሰው ደግሞ ያዋጣኛል የሚለውን ይጠይቃል። አላስገደደም አይደል እንዴ?
አንተ ግን እንዳስገደደ እንደ ማጅራት መቼ እንደ ሃይማኖት እንደሌለው ሰው እንደዚህ መናገር ትክክል አይደለም። ትልቅ ሰው ነህ። ብዙ ስትመክር እንሰማለን። ብዙ ነገር ብለህናል። ኢትዮጵያ ያላችሁ ወንዶች ሰርታችሁ አትበሉም ወይ? እንዴት አረብ ሀገር ውስጥ ይሁሉ ተሰቃይተው ከሚበሉ ሴቶች ገንዘብ ትለምናላችሁ? እንዴትስ እዚህ ያላችሁ ሴቶች እዛ ባሌ ብላችሁ ወንድሜ ብላችሁ ገንዘባችሁን ትልካላችሁ ብለህ ስትመክረን የነበረ ሰው ኢትዮጵያ ደግሞ ሆነው የሚሰሩ ወንድሞችን እንደማበረታታት እንዲጠልፉ ለመጣል ወይም ደግሞ ማሸማቀቅ ጥሩ አይደለም፣ ማግባብም አይደለም። ማሜ መብቱ ነው 100,000 ብር መጠየቅ ይችላል፣ መብቱ ነው። ተስማምቶኛል የምትል ትሄድበት፣ አልተስማማኝም የምትል በሚስማማት መንገድ መሄድ የራሷ መብት ነው። ስለዚህ እንዲህ አይነት ነገር እንዲህ አይነት ማጣጣል ትክክል አይደለም። ሁላችሁንም አከብራችኋለሁ፣ ሁላችሁንም እወዳችኋለሁ። አንዱን እንትን ለማለት አንዱን ለመጣል አንዱን ለማድረግ አይደለም። ማሜ አስተያየት አድርግላቸው። ስቃያችንን ታውቃለህ፣ እዚህ አልነበርክ እንዴ? ስለዚህ አስተያየት አድርግላቸው። ነገር ግን ሳሚ እንደ ኃጢያት እንደ ወንጀል እንደ ሌባ አድርገህ መናገርህ በፍጹም አግባብ አይደለም፣ ትክክልም አይደለም። ከእንዳንተ አይነት ትልቅ ሰው አንጠብቀውም እና የሚሰራ ሰው እንደ ማበረታታት እንደዚህ አጣጥሎ አናንቆ መናገር ልክ አይደለም። በግሌ እኔ እቃወምሃለሁ። እውነቴን ነው፣ እቃወምሃለሁ። ልክ አይደለህማ፣ ትክክል አይደለም። ጥሩ ስትሰራ ጥሩ ነው እንደምንልክ ሁሉ ስህተት ስትሰራ ደግሞ ስህተትህ ስህተት ነው እንልሃለን ማለት ነው። ስለዚህ እንኳን 7,000 ብር 17,000 ብር መጠየቅ ትችላለህ ማሜ። የሚያዋጣህን መጠየቅ ትችላለህ፣ መብት ነው፣ ስራህ ነው። እና ይሄን ያህል እንዲህ ካላደረክ እናገራለሁ እንደዚህ ካላ ስሙን ባትናገርም እያንዳንዱን ነገር ስለጠቀስክ ማሜ እንደሆነ አውቀናልና በቃ እንደዚህ ትክክል አይደለም ሳሚ፣ ተሳስተሃል። በቃ መናገር የማይጠበቅብህም ካሁን በኋላ እንደዚህ እንደዛ ማለት የማይጠበቅብህም። ይሄ ሌብነት አይደለም፣ ይሄ ስራ ነው፣ እየሰራ ነው። ስለዚህ አንተም ካርጎ ስትሰራ የሚያዋጣህን ገንዘብ እንደምትጠይቀው ሁሉ እሱም የሚያዋጣውን ገንዘብ ጠይቋል። ቤት ድረስ አስባችሁታል። ከኤርፖርት አንስቶ እስከ ቤት ድረስ ለማድረስ ማለት ነው። ደስ ይማል። በአይሮፕላን የምትሄዱት መንገድ ነው። ስለዚህ እኔ አላቅም የእናንተን ትራንስፖርት፣ የእናንተን ሂደት፣ የእናንተን መንገድ ባላቅም ግን እንደ ስራ የፈለገውን የሚያዋጣውን የመጠየቅ መብት እንዳለው ሊሰመርበት ይገባል። ይሄንን ለማለት ያህል ነው። መልካም ጊዜ